እዚህ የሚለኝ የዛሬ ስንት ዓመት ነው ድሬዳዋ በጎርፍ የተጠቃት ጊዜ ማለት ነው። በዛን ጊዜ ከድሬዳዋ ተነስቶ አዲስ አበባ አንድ ሄዳል። ደርሶ መልስ ላይ ከአዲስ አበባ ሲመለስ ከህዝብ ጋር አንድ ጉራጌ ተሳፍሮ ነበር። ያ ጉራጌ ከአዲስ አበባ ተነስቶ ወደ ድሬዳዋ ገና ከማግባቱ ጎርፉ ከየት መጣ ሳይባል አንድ ከተማውን አጥለቀለቀው። በዛን ሰዓት ድሬዳዋ ከተማውን አጥለቀለቀው። በዛን ሰዓት ያ ጉራጌው መልስ አልተቀበለም ከረዳቱ ላይ። ልክ መኪናው ጎርፉ እንደመጣ መኪናውን ይዞት ጭልጣል። በዛን ሰዓት ምንድነው ይሄ መልሱ ህዝቡ ሞቷል፣ መኪናውም ተገልብጧል። እግዚአብሔር ሲያተርፈው እሱ ብቻ ተረፈ። ይሄ ጉራጌ አንዱ ብቻውን ተረፈ። ከዛ በሰዓቱ ጸጥታ አስከባሪዎች ፖሊሶች ይለቀቃሉ። ተለቀው ከተማውን እነሱ ጸጥታ እያስከበሩ ነበር። ይሄ ጉራጌ የቅድሙ መልስ ሳይቀበል የቀረውን መኪና ውስጥ የነበረውን ረዳቱን ይፈልጋል። እያነሳ ፊቱን እያየ ይጥላል። የሞተ ሰው እነዚህ ፖሊሶች አጋጣሚ አገኙት። ይሄን ጸጥታ አስከባሪዎች ከዛ ና እዛሉ ምን ፈልገዋል? ረዳቱ ምን ሆነ? ከአዲስ አበባ ሲመጣ መልስ አለኝ አልሰጠኝም። ታዲያ መልስ ልትቀበል ከሬሳው እንደዛ ብሎ ፖሊሶቹ ያዙት ይባላል። ይሄ ላይ ብር ወዳሉ ማለት